ሰዓት ነው የፈነዳ 2 ወር በፊት 2 ወር አሁን ታዲያ ላርጎ የምትሉት ምንድነው? ይሄ ከለሩ እና ማጥራት ያስፈልጋል፣ ጥናት ያስፈልጋል። ለዛ ነው አሁን ያለው ከለር ሌላ ነው። ግን እንደ ሳሙና አለ ሲነካ እንደ ሳሙና ነገር አለው ነው ወይ ከለር ብቻ ነው? ስለዚህ ይሄ ጥናት ያስፈልጋል። በደንብ ጥናት ያስፈልገዋል። እና ማጥቶ ማለት አለበት ባለሙያ ያለበት በዚህ ደግሞ በቀኝ በኩል ደግሞ ናፍታ ወይም ግሪስ ወይስ በንዚል ከሶስት በአንድ የሚሆን ከረማ ድሮ የነበረው ይሄ እዚህ ጋር ያለው ምንድን ነው የሚቀባው? ሰውነት ላይ ይቀባል። በሽታ ምናምን ያድናል። ያንን ይድናል። አጥንት ደግሞ ዝም ብሎ የሚያምነው ደግሞ ሲቀባ ወዳው ይዳናል። እና ለዛ ጥቅመቱ ይሄ ነው። ይሄ ስኪን ደግሞ ጥቅመቱ ይሄ ሰውነቱ ጅማቱ ምናምን ሲደርቅ በርላይት የሆኑት ስኪን ሲወስድ ነው። መድኃኒት ታፍቶ መድኃኒት እዚህ ላይ የተገኘው። አሁን ማንኛውም አጥቶ እስከበርድ የሆነ ሰው እዚህ ላይ ያቀና የተሰከመ እየመጣ በአገር ሄዶ ሳምንት 2 ሳምንት እስከ ወር የሚጠቀመው ከዚህ ከመጡ በኋላ ምግብ ፈለጎት መጀመሪያ የሚገኝ ሰው የሚታወቀው ምግብ ፈለጎት ይኖራል። ከዚህ ስኪን ከወሰደ በኋላ እዛ አይደርክም። እዚህ ላይ ካልሰጠ ምግብ ነው። ጅማት በጣም ከደረቀ ደግሞ ላብ አይወጣም። ላብ አይወጣም። ምልክት የምናገኘው ላብ ሲወጣ እንደምድን እናገኛለን። ከሰዓት እናደርጋለን፣ ተወት እናደርጋለን። ስቲል ሲወስድ ላብ ሲወጣ እንደምድን ነው ምልክት። ይድናል። ገባው። ላብ ከወጣ ዳነ ይድናል። በቃ ይድናል። ይኸው አሁን ናፍታ የምንለው ይሄ እንደ ናፍታ ይሄ ዳሎልም አይቻሉ። ይሄ አይነት ዳሎል ወረርታል። ዳሎል ነው። ከዛ ደግሞ ያው ይድናል። ያንን አሁን ላም አንዳንድ ጊዜ በድንገት ወተት እንደኖረው እንደገና ሲጠፋ የሆነ ምን ነገር ወይም ሰው እጅ ይባላል ድግምት የሚባል ነገር ሲመጣ ይሄ የሚቀባልን ከዛ በኋላ ይድናል። እና ተፈጥሮ መድኃኒት ማለት ነው። ተፈጥሮ መድኃኒት ነው። ተፈጥሮ መድኃኒት ይሄ አጥንት እግር ሲያም ሰውነት በሙሉ ሲያም ቆዳ በሽታ ሲሆን ኢካክ ሲሆን ይሄ ነው